እግዚአብሔር የተመሰገነ ይሁን። ጣዋት ስትገቡ ተያይታችኋል ብዬ አስባለሁ። ግን ግራ ቀኝ እስቲ ተያዩ። የምታውቁት ሰው አለ? እግረ መንገድ ሰላም ተባባሉ። የእግዚአብሔርን ቃል ስለሆነ አብረን የምንካፈለው የእግዚአብሔርን ቃል ስንሰማ ደግሞ እንደ አማኝ ማህበረሰብ ስለሆነ የምንሰማው እንደ አማኝ ማህበረሰብ ማለት እንደ አንድ ቤተሰብ በእግዚአብሔር መንግስት ስር እንዳለ እንደ አንድ ቤተሰብ ስለሆነ የምንሰማው ወደ ግራ ወደ ቀኝ መተያየቱ አይከፋም። በኋላ ደግሞ አንድ መስመር የምንሄድ ከሆነ ለመሸኛኘትም ይጠቅመናል። ማን እንዳለ ለማየት እንዲህ ዞር ዞር ለማለት ከዛ ደግሞ ከምናውቃቸው ሰው ውጪ ደግሞ ሌሎች ሰዎችን በደንብ ለመተዋወቅ እድል እናገኛለን። ጌታ በልባችን ካከበደ ደግሞ ምሳ እንጋብዛለን፣ ቤት እንጠራለን፣ እንደዛ እናደርጋለን። በዚህ ሁኔታ የአማኝ ማህበረሰብ መሆናችንን እናሳያለን ማለት ነው አይደል? በዚህ አይነት ተግባራት እናሳያለን። የግዴታ እሁድ እየጠበቅን አይሆንም ማለት ነው የምንገናኘው። በመሃል ያ ባለፈው የጸለይንበት ጉዳይ ከምን ደረሰ ብለን ቴክስት መለዋወጥ እንችላለን፣ መደወል እንችላለን። ቤቢ ተሻላት ወይ ብለን መደወል እንችላለን። እንደዚህ መጠያየቅ እንችላለን ማለት ነው። ስለዚህ የአማኝ ማህበረሰብ እንደዛ ነው የሚሰራው አይደል? እንደዛ ነው የሚሰራው። ጥሩ። የአማኝ ማህበረሰብ ደግሞ ከሚያደርገው ነገር አንዱ የሐዋርያት ትምህርት ይማራል፣ በጸሎት ይተጋል አይደል? እንጀራ ይቆርሳል። እነዚህ ነገሮች ያደርጋል። ዛሬ የምናደርገው በኋላ እንጀራ የምንቆርስ መሆኑን እርግጠኛ አይደለሁም፣ ግን ቢያንስ አሁን የእግዚአብሔርን ቃል አብረን በሐዋርያት መሰረት ላይ የታነጽንበትን ያንን መሰረት አብረን እናያለን ማለት ነው። የማካፍለው ክፍል ከዚህ በፊት ከጥቂት ሳምንታት በፊት እዚሁ ያካፈልኩት ክፍል ቀጣይ ክፍል ነው የሚሆነው። ዮሐንስ ምዕራፍ 5 ላይ ከ38 ዓመት ጀምሮ ሽባ ስለነበረው ሰው ከዛ በኋላ ስለተፈወሰው ሰው ተካፍለን ነበረ። ዛሬ ከዛ የሚቀጥለውን ክፍል እናያለን። ወደ ኋላ ተመለሼ ከቁጥር 1 እስከ ቁጥር 10 ያለውን እስከ ቁጥር 9 ያለውን ድጋሚ አልከልስም፣ ግን ተያያዥነት ስላለው ሙሉ ሐሳቡን ብቻ አይተን እንደዚህ ሆኖ ነበር፣ አሁን ደግሞ ወደዚህ ሄዷል የሚለውን ድልድይ እንዲሆነን ብቻ አያይዘን እናያለን። ከቁጥር 10 ጀምሮ አነባለሁ እስከ ቁጥር 18 የዮሐንስ ወንጌል ምዕራፍ 5 ከቁጥር 10 ጀምሮ። ያም ቀን ሰንበት ነበረ። ከላይ ያለው የተፈወሰው ሰው የተፈወሰበት ቀን ሰንበት ነበረ። ስለዚህ አይሁድ የተፈወሰውን ሰው ሰንበት ነው፣ አልጋህን ልትሸከም አልተፈቀደልህም አሉት። እርሱ ግን ያዳነኝ ያ ሰው አልጋህን ተሸክመ ሂድ አለ። ያዳነኝ ያ ሰው አልጋህን ተሸክመ ሂድ አለኝ። እነርሱም አልጋህን ተሸክመ ሂድ ያለው ሰው ማን ነው ብለው ጠየቁት። ዳሩ ግን በዚያ ስፍራ ሕዝብ ስለነበሩ ኢየሱስ ፈቀቅ ብሎ ነበርና የተፈወሰው ሰው ማን እንደሆነ አላወቀም። ወይንም በአዲሱ መደበኛ ትርጉም የፈወሰው ሰው ማን እንደሆነ አላወቀም ነበር። ከዚህም በኋላ ኢየሱስ በመቅደስ አገኘውና ይህንን ሰው እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ አለው። ሰውየው ሄዶ ያዳነው ኢየሱስ እንደሆነ ለአይሁድ ነገረ። ስለዚህም በሰንበት ይህን ስላደረገ አይሁድ ኢየሱስን ያሳድዱት ነበር፣ ሊገድሉትም ይፈልጉ ነበር። ኢየሱስ ግን ቁጥር 17 አባቴ እስከ ዛሬ ይሰራል፣ እኔም ደግሞ እሰራለሁ ብሎ መለሰላቸው። እንግዲህ ሰንበትን ስለሻረ ብቻ አይደለም። የመጀመሪያው ክስ ሰንበትን ስለሻረ ነበር። አሁን ስለሻረ ብቻ አይደለም። ስለዚህ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገድሉት አብዝተው ይፈልጉ ነበር። አምላካችን እግዚአብሔር ሆይ በፊት ያለን ልመና ይሄ ነው። በፈቀድክልን በዚህ በተወደደች ሰዓት ቃልህን ትገልጥልን ዘንድ ለልባችን ታበራልን ዘንድ ሕፃናት በሆንበት አቅጣጫ ደግሞ ጠቢባን ታደርገን ዘንድ በክርስቶስ ኢየሱስ ስም ጸለይን። ሁሉ ለአንተ ክብር ይሁን፣ በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም
አሜን። እሺ ከምዕራፍ 5 ከቁጥር 1 እስከ 9 ድረስ ባለው ትዝ ካለን ወይንም ከዚህ በፊት ክፍሉንም ባለፈው አብረን ካልነበርንም ክፍሉን በአንድም በሌላም የምታስታውሱት ከሆነ አንድ ሰው ለ38 ዓመታት መጠመቂያ አጠገብ ቁጭ ብሎ ድነትን ይጠባበቅ ነበር። በሰውነቱ ፈውስ ለማስተናገድ ይጠባበቅ ነበር። ያ የፈውስ ስርዓት እንዴት ነው የሚሰራው? መልአክ ይመጣል አንዳንድ ጊዜ፣ ሲመጣ ደግሞ ውሃውን ያንቀሳቅሳል። ቀድሞ የገባ አንድ ሰው ይፈወሳል። አለቀ። ስለዚህ ይሄ ሰው ደግሞ ለ38 ዓመታት ፓራሊቲክ ስለሆነ እጅ እግሩ ስለማይታዘዝለት እንደ ልቡ ብድግ ብሎ እዛ ውሃ ውስጥ መግባት አይችልም። አንድ ጊዜ አይደለም፣ በተደጋጋሚ ቢንቀሳቀስም ውሃው እስኪሳብ ድረስ ጊዜ ይፈጅበታል። በምን እናውቃለን? ኢየሱስ ባናገረው ጊዜ እኔ ልወርድ ሳለሁ ሌላው ቀድሞኝ ይወርዳል፣ እኔ ሰው የለኝም ብሏል ይሄ ሰው። ስለዚህ ብድግ አድርጎ አፈፍ አድርጎ የሚከተው ሰው የለውም ይሄ ሰው። ስለዚህ ሁሉ ከኋላ የመጣ ይቀድመዋል፣ ሁሉ ከኋላ የመጣ ይቀድመዋል። በዚህ ሁኔታ ውስጥ እያለ ነው ኢየሱስ ለ38 ዓመታት ውሃውን እያየ ድነቱን ሲጠባበቅ የነበረን ሰው መጣና በሰከንድ በዚህ በኩል ሂድ አለ። ስለዚህ 38 ዓመታት ሲጠባበቅ በነበረው ድነትም አይደለም ሄዳ ነው። ኢየሱስ መጣ፣ በዚህ በኩል ሂድ አለ። አልጋህን ተሸክመ ሂድ አለ። አሁን ቀጣዩ ክፍል ችግር የሚፈጥረው ከፈሪሳውያን ጋር ባለ ግንኙነት ይሄ ነው። እሱ ምንድነው ከተባለ ይሄ ሰው ድንገት አልጋውን ተሸክሞ ተገኘ። ድንገት አልጋውን ተሸክሞ ተገኘ። አልጋውን መሸከሙ ባልከፋ፣ መዳኑን ባልከፋ ለነሱ ትልቁ ችግር የተፈጠረው ቀኑ ሰንበት ነው። ቀኑ ሰንበት ነው። ያው እስከነ ሕመም ተሰነብታታለህ እንጂ በሰንበት አይሆንም። ሌላ 38 ዓመት አይን እያየ ይቀጥላል እንጂ በሰንበት እንኳን አይሆንም አሉ። አይሆንም አሉ። በፍጹም ሊሆን አይችልም። የአባቶቻችን የእናቶቻችን ወግ ነው፣ በሰንበት ምንም አይሆንም አሉ። በነገራችን ላይ የክርስቶስ ኢየሱስ የምድር አገልግሎት ጊዜ የነበሩ ብቻ አይሁድ አይደሉም። አሁንም እንደዛ በሰንበት ምንም ስራ አይሰራም ብለው የሚያምኑ አሉ። እችን ስልክ ወደዚህ ፈቀቅ ማድረግ የለብንም ብለው የሚያምኑ አሉ። አሁን በአንድ ወቅት ምን ሆኗል? አንድ የአይሁድ ቤተሰብ ዘመድ ጠይቆ ሲመለስ ወደ ቤቱ ትንሽ መሸባቸው፣ ደንገዝገዝ አለ፣ አመሻሽ ሆነ። ወደ ቤት ሲገቡ እንዴት መብራት ያብሩ? ግራ ገባቸውና ወጡ። ከቤት ወጣው፣ ወይ ጉድ ምንድን ነው የምናደርገው? አሁን ማን ነው? አሁን ይኸውላችሁ በቃች ማን ነው? ማን ወንድ ነው እሷን ጠቅ የሚያደርገው? ና ደጅ ቆመው ዞር ዞር እያሉ እያለ አንድ ሰው ሰክሮ እየተንገዳገደ ይመጣል። በቃ ይሄንን ሰው ቤታችንን ጋብዘውና ገብቶ የሆነ የሚጠጣ ነገር ሰተነው፣ የሚበላ ነገር ሰተነው፣ ምንድነው ጨላለመ ካለ መብራት እዛ ጋር አብራ እንለዋለን። በኋላ እኔ የምለው ወዴት እየሄድክ ነው? እስቲ አረፍ በል ና ግባ አሉት። ኧረ ችግር የለውም አለ። ሰክሯል እሱ። እንዲህ እየተንገዳገደ ገባ። ከዛ ልክ ቤት ውስጥ እንደገባ ምንድነው ቤቱ ጨልሟል ሲል እኮ ያው መብራቱ አለ ያው ብለው ጠቆሙት። ሁሉ ሄደና አበራው። ከዛ ደስ አላቸው። በቃ በምልክት ደስ አላቸው። የሚበላው ነገር ሰጡት፣ የሚጠጣ ምናምን። እኔ አልፈልግም ምናምን አለ። ትንሽ ተጫወተና ሲወጣ ምን ቢያረግ ጥሩ ነው? በሉ ሰላም ደሩ ብሎ ታጥፍቶ በጨለማቸው አደሩ። በሰንበት ፈጽሞ ምንም መሰራት የለበትም ብለው ያምናሉ። በእርግጥ ከኋላ የጀመረ የብሉይ ኪዳን ነገር መለኮት አሉ አይደል? ቴዎሎጂው ሲደራጅ የመጣ ነው። ከባዶ አይደለም ይሄ የሚነሳው ነገር። ግን በክርስቶስ ኢየሱስ መምጣት ኢየሱስ ክርስቶስ እያለ ያለው በኋላ አይደለ? ወደ ኋላ ቁጥር 17 ላይ እንደምናየው ከጥንትም አባቴ ይሰራል ደግሞም እኔም እሰራለሁ፣ የሰንበት እረፍታችሁ እኔ ነኝ እያለ ነው ኢየሱስ። እዛች ጋር ትንሽ ተላልፈዋል። ጥሩ። ስለዚህ አይሁድ የማይነቃነቅ ሕግ አላቸው። በፍጹም ምንም መደረግ የለበትም። ጥሩ። በወንጌላት ጥናታችን የአባቶች ወግ የሚል
የአባቶች ወግ የሚል ነገር ታስታውሳላችሁ ስታጠኑ? ደቀ መዛሙርት ለምንድን ነው ከገበያ መልስ በአባቶች ወግ እጃቸውን መታጠብ አለባቸው ይላል። ኢየሱስ ራሱ የአባቶች ወግ የምትሉት ይላል። የአባቶች ወግ ማለት በቅዱሳት መጻሕፍት ከተሰጣቸው ስርዓት ባለፈ አባቶቻቸው ሲጨምሩና ሲያደራጁ የመጡት ሕግ አለ። ስለዚህ የሶሳይታል ኖርም ሆኗል። ስለዚህ ያ ኮንክሪት ስለሆነ ደርበው ነው የያዙት። እንደ ማህበረሰብ በደንብ አጥብቀው ነው ይሄንን የያዙት። ከኢየሱስ ክርስቶስ አስተምህሮ አንጻር ደግሞ ሕግን ልፈጽም መጥቻለሁ፣ ልሽር አይደለም የመጣሁት። እስካሁን ሲነገር የነበረው የሚፈጸመው በእኔ ነው። ስለዚህ ሰንበት የእረፍት ሆኖ ከነበረ ይኸው እረፍት በእኔ ነው፣ ሰንበትን ደግሞ የሰንበት ጌታ እዚህ አለ የሚል ሙግት አለው ኢየሱስ። በዚህ ሁኔታ ይሄ ሰው በመሃል ሳንዱች ሆነ ማለት ነው አይደለ? በዚህ በኩል ኢየሱስ ክርስቶስ በሰንበት ፈውሷል። በዚህ በኩል አይሁድ በሰንበት በፍጹም ልትፈወስ አትችልም ይላሉ። መሃል ላይ ሰውየው እንደዚህ ተይዟል። ጥሩ ሰንበት ነው፣ አልጋህን ልትሸከም አልተፈቀደልህም አሉት ይሄን ሰው። ይሄ ሰው ሲመልስ ያዳነኝ ማን ሰው ነው ያለው አይደለ? ያ ሰው ከላይ ትዝ የሚላችሁ ከሆነ ልትድን ትወዳለህን ሲለው ተኝቶ ጌታዬ አለ ሰውየው። ጌታዬ አለ ይሄ ታመመው ሰው። ጌታዬ ማለት አዳኜና መድኃኒቴ ጌታዬ ኢየሱስ ክርስቶስ ማለት አይደለም። ጌታዬ ማለት ሰር ማለት ነው አይደል? ከአማርኛ ቀደም ብሎ ባለው በግሪክና በእንግሊዝኛ ማየት ነው። ሰር ማለት ነው ጌታዬ ማለት ነው። ስለዚህ ኢየሱስ ክርስቶስ እንደሆነ አያውቅም ይሄ ሰው። ለሰዎች ሲነግር ፈሪሳውያን ሲጠይቁት ያዳነኝ ያ ሰው ይላል። በቃ የሆነ ሰው አድኖኛል። ይህ ሰው ኢየሱስ እንደሆነ አለማወቅ ብቻ አይደለም፣ በመልክ ራሱ በደንብ አለየውም። በነገራችን ላይ ለምን ተመልሶ ሲያገኘው በሰዎች መካከል ስለሆነ ያገኘው አለየውም። እሱ ለ38 ዓመታት ለራሱ ጨንቆታል። አሁን ፊት የሚሸመድድበት ጊዜ የለውም። ፋታ የማይሰጥ ብዙ የረዥም ዘመን ችግር ውስጥ ነው ያለው ይሄ ሰው። በኋላ ያዳነኝ ያ ሰው አልጋን ተሸክመ ሂድ ብሎ አለኛ መለሰላቸው። አልጋን ተሸክመ ሂድ ያለው ሰው ማን ነው አሉት። አሁን ሰውየው በሁለት ምክንያት ነው ያዳነኝ ያ ሰው ሊል የሚችልበት፣ በሁለት ምክንያት። የመጀመሪያው አንደኛ እኔ ራሴን አላዳንኩም ነው፣ ግልጽ ነው። መቼም በሰንበት ራሴን አድኛ አይደለም እዚህ የቆምኩት፣ ግልጽ ነው። ሁለተኛ ያዳነኝ ያ ሰው ሲል ሰንበትን መሻር የራሱ ቅጣት አለው። ስለዚህ እቺን ቅጣት ድኜ ገና 10 ሜትር ሳልራመድማ እኔ ላይ አታሳርፏትም ያው አለ ማለት ነው። ያው ያዳነኝ ያ ሰው ይላል። አትሊስት ህይወትን እንኳን ገና ባለፈው እኛ አጥቢያ ሰርግ ነበረና የሚሰብከው የቤተክርስቲያናችን ፓስተር ምን አለ? ኢየሱስ ይመጣል አለው ለሙሽራው። እና ሙሽራው ማደነገጠ። በቃ እንደዚህ ኢየሱስ ዛሬ ቢመጣ ሲለው ማለት ገና እኮ ማግባቴ ነው ቢያንስ ሳምንት እንኳን ቆይቼ አይነት ነው ፊቱና መልሶ ፓስተራችን በቀልድ መልክ ሲናገር ነበር። አይ ይሄ ማለት እያለ ሲያስረዳው ነበርና ይሄ ሰው ገና ተፈውሶ 2 እግሩ ቆሞ ትንሽ እንደተራመደ ነው። ቅጣቱ ደግሞ ህይወት የማጣት ድረስ ያደርሳል። እዛው በተኛውበት ብኖር ይሻላል አይነት ነው። ካሁን ቆምኩ ስል ሞትማ ሊቀበለኝ አይችልም። ስለዚህ ወደዛ ትራንስፈር ያደርጋል። አሁን ይሄ ሰው አልጋውን ተሸክሞ ሲያገኙት 2 ነገር ነው አይደል ሀፕን የሚያደርገው አይደል የሚፈጠረው። አይክደው ነገር ሰንበት ቀኑ በቃ ሰንበት ነው፣ አይሽረውም፣ መሻር አይችልም። አረ በፍጹም አይል ነገር ተሸክሞታል አልጋው። ስለዚህ ግልጽ ነው ይሆን ያለው ነገር ግልጽ ነው። ያለው ድል ያ ሰው ብሎ ወደ ፈዋሹ ወደ ራሱ ማገናኘት። ከዚያ ማን ነው ብለው ጠየቁት። ዳሩ ግን በዚያ ስፍራ ሕዝብ ስለነበሩ ኢየሱስ ፈቀቅ ብሎ ነበርና የፈወሰው ኢየሱስ ማን እንደሆነ አላወቀም። ያውና ለማለት አላስቻለው፣ አላወቀው። ከዚህ በኋላ ኢየሱስ በመቅደስ አገኘውና እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ አለው።
አሁን በመቅደስ አገኘውና ሲል አንድ ከብሉይ ኪዳን የምንገምተው ነገር አለ። እሱም ድነትን በሰውነታቸው ካስተናገዱ በኋላ ሄደው ለካህን ራሳቸውን ያሳያሉ አይደለ? ምስጋና ያቀርባሉ በቤተ መቅደስ። ስለዚህ ይህ ሰው ወደ መቅደስ የሄደው ሊያሳይ ነው። ይሄው ለ38 ዓመታት እንዲና እንዲያ ነበርኩኝ፣ አገር ምድሩ ያውቃል፣ አሁን ይሄው ተፈውሻለሁ ሊያመሰግን። ትዝ አላችሁ 10 ነበሩ። አዎ ለምጻሞች ነበሩ። አንደኛው ብቻ ነው የተመለሰው። ስለዚህ they are supposed to do አይደል? እንደዛ ማድረግ አለባቸው፣ ተመልሰው ማሳየት አለባቸው። ኢየሱስም ከፈወሰው በኋላ ማርቆስ ትዝ ይላችኋል፣ ከፈወሰው በኋላ ሂድና ራስህን ለካህን አሳይ ይለዋል። ስለዚህ ተገቢውን ምስጋና በቤተ መቅደስ ያደርሳል፣ ደግሞም ለካህናት ይሄው ይላል። እንግዲህ ይህንን የሚያደርጉት በተለይ ደግሞ ከቆዳ ጋር የተያዘ በሽታ ኖሮባቸው ከነበረ ማህበረሰቡን መቀላቀል ስለማይችሉ በቀጥታ ለካህን ማሳየት ማለት ካህኑ ይፈቅዳል። አሁን ደህና ነው፣ ሂድ ተሰማራ፣ ተቀላቀል ይላል ማለት ነው። ስለዚህ እንደ መሸጋገሪያ ድልድይ ነው ለነሱ ወደ ዋናው ማህበረሰብ ለመቀላቀል ማለት ነው። ይሄ ሰው በዛ ምክንያት ሊሆን ይችላል ወደ ቤተ መቅደስ ይገባል። ከዛ ኢየሱስ ግን እነሆ ድነሃል፣ ከዚህ የሚብስ ይላል። ጎበዝ፣ ከ38 ዓመቱ በላይ የሚብሰው ምንድን ነው? ከዚህ የሚብስ ካለ ከ38 ዓመት በላይ የሚብስ እስቲ አሁን አንድ ጥቀሱ እስቲ። ሊብስ የሚችል ነገር አይታየንም አይደል? በሰው አይን ከ38 ዓመት አለመንቀሳቀስ ሊብስ የሚችል ምንም ነገር አታገኙ። እንደ ልብ ተኝታችሁ ተስፈንጥራችሁ መነሳት የምትችሉ ሰዎች ኳስ ስትጫወቱ እግራችሁን ተጎድታችሁ ከአልጋ አለመንቀሳቀስ ምን እንደሆነ በጨረፍታ ስታዩት ነው የሚገባችሁ። አንተ አለመንቀሳቀስ ዕዳ አይደል እንዴ? በጣም ከባድ ነገር። ከእግራችሁ ጋር ከሆነ ነገራችሁ ጋር መላ ዓለሙ ነው የሚጨልምባችሁ፣ መላ ዓለሙ ነው የሚተሳሰረው። ይህ ሰው አንድ ቀን አይደለም፣ አንድ ሳምንት አይደለም፣ 365 ቀን፣ አንድ ዓመት አይደለም፣ 5 ዓመት አይደለም፣ 10 ዓመት አይደለም፣ 20 ዓመት አይደለም፣ 30 ዓመት አይደለም፣ 38 ዓመታት በጀርባው ደርቋል ሰውየው ያለምንም መንቀሳቀስ። ይሄ ሰው ተፈውሶ ከዚህ የሚብስ እንዳይደርስብህ ከተባለ ምን ሊሆን ይችላል? ይህንን የሚያስረዳን ምን ሊሆን እንደሚችል የሚጠቁመን አንድ ወሳኝ ቃል ኃጢአት የሚል ከዚህ የሚብስ እንዳይደርስብህ ምን አትስራ ይላል። አዎ፣ ስለዚህ አሁን በበሽታ ከመያዝ በበሽታ ከመታሰር የሚያልፍ ነገር እንዳለ የሚያልፍ ጉዳት እንዳለ ኢየሱስ እየጠቆመን። ስለዚህ ኃጢአት አትስራ ማለት በተቀመጠበት የመጀመሪያ ቋንቋ ግሪክ፣ ዕብራይስጥ ምናምን ብዬ አላዳርቃችሁም ብያለሁ። ስለዚህ እሱን ቃሌን ጠብቃለሁ። ኃጢአት አትስራ የሚለው ኮንቲኒየስ ነው እንትኑ ቴንሱ፣ ወይንም ኃጢአት በመስራት አትጽና ማለት ነው። ወይንም ከእግዚአብሔር መንግስት ጋር የሚያቃርንህን የኃጢአት መንገድ አትያዝ ነው። ስለዚህ የረጅም ርቀት የኃጢአት መጽናት ውስጥ አለማመን ውስጥ ከእግዚአብሔር መንግስት ካዳነህ ከዚህ ጌታ ሐሳብ ውጪ ያለ ኃጢአት መጽናት ውስጥ ከቆየ ከ38 ዓመት በሽተኝነት የሚብስ ይደርስብሃል። ራሱ ኃጢአት የሚያመጣው ማለት። ስለዚህ ኢየሱስ የሰውየውን ድነት ወደ አንድ ከፍታ ከፍ ያደርገዋል። አይታችኋል? የሰውነት ድነት ብቻ ሳይሆን የቅድስና ጥሪ ያደርጋል። ኢየሱስ የቅድስና ጥሪ ያደርጋል። እኔ እኮ በአንድ ወቅት ታምሜ ነበረ አሁን ድኛለሁ ብቻ አይደለም የሚለው ይሄ ሰው። ከዚህ ቀጥሎ በአንድ ወቅት ታምሜ ነበር ለዘላለም ህመምን እንዳላይ ከኃጢአት ጌታ አድኖኛል። ስለዚህ በደንብ ነው አንድ ከፍ ያደረገው ማለት ነው። ስለዚህ ጉዳዩን ከበሽታ መዳን ብቻ አይደለም ያደረገው፣ ከፍ ብሎ መኖርን ነው። አንድ በእንግሊዘኛ አንድ አባባል አለ፣ ወደ አማርኛ መልሳለሁ። በሽታ የሰው ልጅ የዘላለም ችግር ካልሆነ ከበሽታ መዳን የሰው ልጅ የዘላለም መፍትሄ ሊሆን አይችልም። ኃጢአት የሰው ልጅ የዘላለም በሽታ ከሆነ
ድነት የሰው ልጅ የዘላለም መፍትሄ ነው። ጨጓራ የዘላለም በሽታ ነው እንዴ? አይደለም። ጨጓራ የዘላለም በሽታ አይደለም። ሆድ ቁርጠት የዘላለም በሽታ አይደለም። ራስ ምታት የዘላለም በሽታ አይደለም። እዚህ ምድር እስካለን የሚገጥመን ነገር። ኃጢአት የዘላለም በሽታ ነው አይደለም። አየህ፣ አሁን ሆድ ቁርጠት፣ ጨጓራ ህመም የዘላለም በሽታ ካልሆነ የዘላለም መፍትሄ የስ ኃጢአት ግን የዘላለም በሽታ ስለሆነ የዘላለም መፍትሄ ነው የሚያስፈልገው። አንድ ጓደኛዬ እንዳለው ከዩኒቨርሲቲ ተመርቀን ከመጣን በኋላ ጨጓራውን ይረብሸው ነበር እና ምን አለ፣ እኔ እኮ ማዝነው የግቢን ያንን ኮረት የሆነ ክክ አልፌ እዚህ መታመሜ ነው ይላል። እማዝነው በዛ ነው ይላል። ያኔ እዛ ስንት አሁን ከ10 ምናምን ዓመት በኋላ እንዴት ነው ጨጓራዬን የሚያም ያንን ሁሉ ኮረት አልፌ ይላል። የዘላለም እንትን ችግር አይደለም። ለዛ ነው በነገራችን ላይ ፈውስ፣ የተአምር ድንቅ ተአምር የሚባሉ ነገሮች ለማያምኑ ሰዎች ምልክት የሆነው ለዛ ነው። ለእኛማ ምልክት ሊሆን አይችልም። አንድ የቴዎሎጂ ቃል አለ። አንኮንሽስሊ ኤቲስት ይሆናሉ ሰዎች። አስተውላችሁ እናንተ ራሱ በህይወታችሁ አግኝቷችሁ ሊሆን ይችላል። ጌታ እንዲያደረገ ሲባል አቀልድ የሚል ሰው አለ። አያደርግም ብሎ አስቦ ነበር እንዴ ይላል። የምርን እንዳይሆን የሚል ሰው አለ። አንኮንሽስሊ ኤቲስት ይሆናሉ ሰዎች። ኢየሱስ ጌታ ነው፣ የዳነው በጌታ ነው ይሉና ከዛ ሳያውቁት ባለማመን ይኖራሉ። አንኮንሽስሊ ኤቲስት ይሆናሉ። እና የሽባ መተርተር፣ የጨጓራ መፈወስ ሰዎችን ድጋሚ እግዚአብሔር እንዲያስቡት የሚያደርገው ለአሕዛብ ነው። ለእኛማ አየጌታችን በምልክት ሲያጸና ነው የምንለው። አየ ያለውን ቃሉን በምልክት ሲያጸና ነው የምንለው እንጂ እኔ አላምንም 10 ክሊኒክ ሄዶ ነበር ካለ አንድ ሰው እንደ አዲስ ወንጌል መናገራለን ማለት ነው። ስለዚህ ይሄ ሰው የቀረበለት ያለው ጥሪ የቅድስና ጥሪ ነው። እውነት ነው። የሰውነት ድነትህን ተቀብለሃል። የዘላለም ድነት ግን ያስፈልግሃል። የሰውነት ዳግም መቆምን ተቀብለሃል። እውነት ነው። እንደገና ታድሰሃል። እውነት ነው። አንዳንድ ሰዎች አያውቁህም ይሆናል። በፍጹም ሊሆን አይችልም ይሉ ይሆናል። ድጋሚ እዛው የተኛህበት ቦታ ይፈልጉ ይሆናል። አያገኙህም። ድነሃል፣ ቆመሃል። ሰማይ ግን የሚያየው መቆምህን አይደለም። የቅድስና ጥሪ ያለ በእግዚአብሔር መንግስት ስታንዳርድ እንድትኖር ጥሪ ያቀርባል ይለዋል ኢየሱስ። ሰውየው ሄዶ ያዳነው ኢየሱስ እንደሆነ ለአይሁድ ነገረ። አሁን አወቀ። አሁን ኢየሱስ እንዳዳነው በኮንቨርሴሽናቸው ስለገባው ሄደ። አሁን እኮ ነው በደንብ ሙሉ መረጃውን ያገኘሁት። ኢየሱስ ነው ያዳነኝ አላቸው። ኢየሱስ ነው ያዳነኝ አላቸው። እንግዲህ ይህ ሰው ወደ አይሁድ መመለሱ በመሃል የሚነግራችሁ ኮንቨርሴሽን አለ። በመጀመሪያ ንግግር አድርገዋል። ማን ያዳነ? ያዳነኛ ሰው የሚሉ ምልልሶችን አድርገዋል። ተሸክመሃል፣ አልተፈቀደልህም፣ አረ እሱ ነው ተሸከም ያለኝ። እነዚህ ምልልሶች ተደርገዋል። ከነዚህ ምልልሶች በኋላ ኢየሱስ በመቅደስ አግኝቶት ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ፣ በዛ አትቆይ፣ በዛ አትኑር ካለው በኋላ ተመልሶ ሪፖርት ያደርጋል ለአይሁድ። ይሄ ምን ነው የሚያሳየው? በኮንቨርሴሽናቸው መሃል ግልጽ የሆነ ጥግ መያዝ ያለበት ነገር እንደተነጋገሩ ያሳያል። አንድ ሰውየው ከኔ ውጪ የሆነ ኃይል ነው ይሄንን ድነት የሰጠኝ የሚለውን ያረጋግጣል። አሁን እነዚህ የሃይማኖት ቡድኖች ጉዳያቸውን ከሰውየው ላይ ያነሱና ኢየሱስ ላይ ያደርጋሉ ማለት ነው። የሆነውም ያ ነው። ምንድን ነው የሆነው? ሰውየው ቁጥር 15 ሄዶ ያዳነው ኢየሱስ እንደሆነ ለአይሁድ ነገረ። ስለዚህም አሁን የተፈለገው መረጃ ተገኘ አይነት። ስለዚህም በሰንበት ይህን ስላደረገ አይሁድ ኢየሱስን ያሳድዱት ነበር፣ ሊገሉትም ይፈልጉ ነበር።
እቺ ጣፈንታ የሰውየው ነበረች። ራሱን አድኖ ቢሆን ኖሮ ራሱን ፈውሶ ቢሆን ኖሮ ራሱን አድኖ እነሱ ይገሉት ነበር። ነገር ግን መረጃውን በደንብ አደራጅቶ ሰውየው ተመለሰ። ይኸው አላልኳችሁም እኔ ተፈዋሽ ነኝ፣ ነፃ ሰው ነኝ፣ ለምን እሱን አታገኙትም ብሎ ራሱን ነፃ ወጣ። እኔ እኮ ስነግራችሁ አላመናችሁም እንጂ እኔ ተፈዋሽ ነኝ አለ። እኔ እንድች ብዬ አልነካውም፣ በሰንበት ምንም የገደፍኩት ነገር የለም አለ። በሰውነቴ አንዳች ድነት ከማስተናገድ ውጭ። ስለዚህም ማለት ከላይ በመጣው በተደራጀው መረጃ መሰረት አሁን አይሁድ ትኩረቱን ወደ ኢየሱስ አዞረ ማለት ነው። በል ሰንበትን ትነካ ዘንድ አልተፈቀደልህም። ለማን? ለሰንበት ጌታ ለኢየሱስ አለ። ይሄ ቡድን አለ ሊገድሉት ይፈልጉት፣ አንድ ሁለት ያሳድዱት ጀምር። የገባበት እዚህ አረ እሱ ወደ ታች ወርዷል፣ እታች ሲወርዱ አሁን እኮ አስተምሮ እዛ ሄደ፣ ያሳድዱት ጀመር ማለት ነው። ኢየሱስ ግን እንደዚህ አለ፣ አባቴ ይሰራል። እስከ መቼ? እስከ ዛሬ ይሰራል፣ እኔም ደግሞ እሰራለሁ አለና የባሰውን ቦምብ አውጥቶ ዷ አረገው። የባሰው ሰንበት ሲገርመን አሉ፣ ሰንበት ሲገርመን ጭራሽ የሰንበት ጌታ እኔ ነኝ ብሎ እርፍ። በመልሳቸው እናውቃለን። እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገድሉት አብዝተው ይላል ይፈልጉ። መጀመሪያ ለሰንበቷ እንደው ይፈልጉት ነበር። አሁንማ ጭራሽ እግዚአብሔር ነኝ ሲል አብዝተው ይፈልጉት ነበር። አሁን እርግጥ ነው በቃ ይህ ሰው መገደል አለበት አሉ። ለምን? ሰንበት ስለሻረ ብቻ አይደለም። ለካ ሰንበቷን ራሱ የያዟት የባሰ የሚሉትን ምክንያት እስኪያገኙ ነው። ሰንበት ብቻ አይደለም አሉ። አንዱ ምክንያት እሱ ነው። ነገር ግን አባቴ እስከ ዛሬ ይሰራል እኔም ደግሞ ሰራለሁ ሲል አባቴ አባት በእነሱ እንግዲህ ፋዘር አባ ራሱን እግዚአብሔር እያለ ነው ይሄ ሰው አለ። በብሉይ ኪዳን እንደምታውቁት እስራኤሎች ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው የሚላል አይደለ? ስለዚህ አብ ወልድ መንፈስ ቅዱስ የሚለው የሥላሴ አስተምሮ ለነሱ ግር ሊሰኙበት ይችላል። ለምን? በዘዳግሙ ክፍል ስማ እስራኤል አምላካችን እግዚአብሔር አንድ እግዚአብሔር ነው የተባለው በወቅቱ በጥንት ቅርብ ምስራቅ በሚባለው እስራኤልን ከበው በሚገኙ የምስራቁ ዓለም በጣም ብዙ አማልክት እንዳሉት እዚህ ይላቸዋል የብሉይ ኪዳን ንባባችን አይደለ? ስለዚህ ስማ እስራኤል አምላካችን እግዚአብሔር አንድ ነው ሲል እያለ ያለው ብዙ አማልክት ያሏቸው ብዙ ጎረቤቶች ስላሏችሁ አማልክት አታበራክቱ፣ አንድ ነው ያለ፣ አንድ አምላክ ነው ያለ። ስለዚህ ከአዲስ ኪዳን ጋር ተመሳሳይ ሐሳብ ነው ለኛ ተብራርቶ ስለቀረበ። የዚህን ጊዜ ደነገጠ፣ አይሁድ ደነገጠ። ይሄንን በአይሁድ ምንድን ነው የሚሉት? ብላስፌም ይላሉ አይደለ? አንድ አካል አምላክ ነኝ ካለ በእግዚአብሔር አምላክ ላይ አላግጧል ይላሉ። ብላስፌመስ ሆኗል ይላሉ። ስለዚህ ቀጥታ ይገደላል ይላሉ። በፍጹም አምላካችንን በዚህ ልክ ሊዳፈር ትከሻ ሊለካካ አይችልም ይላሉ። ነገር ግን እሱ ራሱ እግዚአብሔር ወልድ የሆነው ዮሐንስ በመጀመሪያ እግዚአብሔር ደግሞ በእግዚአብሔር ዘንድ ነበረ የሚለው ራሱ ቃል የሆነው ኢየሱስ ነው ይሄንን የተናገረው። ኢየሱስ ያለው እስከ ዛሬ አባቴ ምን ይላል? ይሰራል፣ እኔም ደግሞ እሰራለሁ። ስለዚህ መስራት ከተባለ ከሰንበት ሐሳብ ጋር ሊገናኝ ነው አይደለ?
ሰንበት የማረፍ ነው። መስራት ደግሞ መስራት ነው። አሁን ወደ ሰንዴይ ስኩል ትምህርት ልመልሳለችሁ። የሰው ልጅ የተፈጠረው በስንተኛው ቀን? ጠፋባችሁ? በስድስተኛው ቀን። በስድስተኛው ቀን። እግዚአብሔር ያረፈው በስንተኛው ቀን? በሰባተኛው አይደለ? ስለዚህ አንድ ነገር በደንብ አስተውሉ። የሰው ልጅ በስድስተኛው ቀን ተፈጥሮ ዓይኑን ሲገልጥ የጀመረው ሰባተኛ ቀን የእግዚአብሔር እረፍት ነው። ስለዚህ የሰው ልጅ ሕይወትን የጀመረው በእረፍት ነው። በማን አልፎ? በእግዚአብሔር እረፍት። የእግዚአብሔርን እረፍት እኮ ነው የተቀላቀለው የሰው ልጅ። በእግዚአብሔር ነው አርፎን የጀመረው። እኛ አሁን እኮ የመንፈሳዊ እንቅስቃሴያችን ሁሉ በጥድፊያና በውጊያ ተሞላ እንጂ ለማረፍ እኮ ነበር የተጠራ ነው አይደለ? ለማረፍ እኮ ነው የተጠራ ነው። ሰው ስንጋብዝ ወደ ውጊያ ነው የምንጋብዘው። ቁጭ ብለን ጸልየን ቆመን ነው የምንቃወመው። ከውጊያ ጋር ነው በቃ ብዙ ነገራችን። እንደ ሀገርም ውጊያ እናበዛለን። በቃ ውጊያ ነው ዙሪያችን ሁሉ ያለው። በመንፈሳዊ ሕይወት ግን የተጠራንበት ሕይወት የእረፍት ሕይወት ነው። በነገራችን ላይ እኛ ያረፍነው በዘላለም ውስጥ እግዚአብሔር ሰራተኛ ስለሆነ አይደል? አዎ። በሰባተኛው ቀን ያረፈው በሰንበት ከሰራው ስራ ሁሉ እንጂ ያረፈው አጽናፈ ዓለሙን በመመገብ በመጠበቅና እስከ ግቡ በማድረስ ሂደት ውስጥ አይደለም እኮ ያረፈው አይደል? እግዚአብሔር ያረፈው እንጂ ፍጥረተ ዓለሙን በመጠበቅ ሰስቴን በማድረግ በመመገብ እስከ ግብ በማድረስ እኮ እስከ ዛሬ እየሰራ አለ። ኢየሱስ ይህንን ጠቅሶ አባቴ እስከ ዛሬ ይሰራል፣ እኔም ደግሞ እሰራለሁ አለ። ይሄ በእግዚአብሔር ዘንድ ራስን ማተካከል እኩል ማድረግ ስለሆነ አይሁድ የበለጠ ዘመተበት ማለት ነው። ዘመተበት። ከዚሁ ምዕራፍ በኋላ ምዕራፍ 8 ላይ ትዝ ይላችኋል። ከአይሁድ ጋር ባለው ኮንቨርሴሽን እውነትን ታውቃላችሁ፣ እውነትም ደግሞ አርነት ያወጣችኋል አለ። በፍጹም እኛ ባሪያ ሆነን አናውቅም። የምን አርነት ነው የምታወራው አሉት። የምን አርነት ነው የምታወራው? እኛ የምናውቀው ነገር የለም። አባቶቻችንም አልተገዙም እንኳን እኛ አሉ። ወደ ኋላ ረስተዋል አባቶቻቸው እንደተገዙ። በቅርብ ያሉትን ይመስላል። እኛ ነፃ ነን አሉ። አይ እናንተ የአብርሃም ልጆች ብትሆኑ አብርሃም ያመነበትን እምነት ባመናችሁ ነበረ። ነገር ግን እናንተ ከአባታችሁ ከአብርሃም ሳይሆን ከአባታችሁ ከእገሌ ናችሁ አለ። እሱም ዲያብሎስ ነው አለ። ከዛ አብርሃም ትላለህ አሉት። በውኑ 50 ዓመት እንኳን ያልሞላ አብርሃምን እንዴት አውቀዋለሁ ትላለህ አሉት። ጉድ በል። ከዛ ኢየሱስ እንደዚህ አለ፣ አብርሃም ሳይወለድ እኔ አለሁ አለ። አብርሃም ቀኔን ሊያይ ወዶ ነበረ፣ አየ፣ ደስም አለው ይላል። ይህ እናትና አባቱን የምናውቀው የነ ዮሴፍ የነ ማርያም ልጅ አይደለምን ብለው ኢየሱስን በስንት ዓመት ቅንብብ አድርገው ቁጭ አደረጉልህ? ከ50 ዓመት በታች። እሱ ዳንኤል እንደሚለው እኮ በዘመናት የሸመገለ ስንቱን ሲያሸመግል እኮ የኖረ አጽናፈ ዓለሙ ጌታ ነው፣ ገዢ ነው፣ ጠባቂ ነው፣ እስከ ፍጻሜ የሚያደርሰው። አይሁድ በኢየሱስ ማንነት ላይ በዚህ ልክ ተለያይተዋል። ስለዚህ ነኝ የሚለውን ነህ ብለው ከማመን ይልቅ ነኝ የሚለውን አይደለህም ብለው እየተሟገቱ ሊገድሉት ደግሞ ይፈልጉ ነበር። እንደውም ራሱን ከእግዚአብሔር ጋር ያተካከለ ሲመስላቸው አብዝተው ይፈልጉት ነበር። ወንድሞችና እህቶች፣ ይህ ሰው ከምዕራፍ 1 ጀምሮ ያለው ሰው ተፈወሰ። የተፈወሰው ከረዥም ጊዜ ሕመም ሆኖ ሲያበቃ፣ በዚህኛው ክፍል ደግሞ ኢየሱስ ድነቱ ሙሉ የሚሆነው
የቅድስና ጥሪን ሲቀበል እንደሆነ ይነግረዋል። ይህንን ድነት በሰጠበት ሰንበት ላይ ደግሞ የአይሁድ ማህበረሰብ ጥያቄ ነበረው፣ የሃይማኖቱ ጎራ ጥያቄ ነበረው። ጥያቄውን ይመልስላቸውና እስከ ዛሬ አባቴ ይሰራል፣ እኔም ደግሞ ሰራለሁ፣ የሰንበት እረፍት በእኔ ነው ይላል ኢየሱስ። ሰዎች የሰንበት እረፍት የሆነውን ኢየሱስን ሊቀበሉት የተገባ ነው። የሚያርፉት በሱ ስለሆነ። ለምን? ቅድም እንዳልነው ህመም በዚች ምድር የምንሰናበተው ነገር ከሆነ ኃጢአት እስከዛኛው ዓለም የሚከተለን ከሆነ የኃጢአት የዘላለም ድነት ያስፈልገናል። ለዛ ነው ወንጌል የማሳጅ አገልግሎት የማይሆነው። ለዛ ነው ስር ነቀል ለውጥ የሚሆነው። ለዛ ነው ስር ነቀል ለውጥ የሚሆነው። ለዛ ነው በጥንት ጊዜ ኢየሱስ ክርስቶስ በምድር አገልግሎቱ ዘመን ሸክላ ሰሪዎች አንድ የሚያደርጉት ነገር ነበረ። ምን ያደርጋሉ? የጎመን እነዚህ የተለያዩ ነገሮች አትክልት ነገር የሚሰሩበትን ፖት እሳት ላይ የሚጥዱትን ሲሰሩ አንዳንድ ጊዜ በስራቸው መሃል ክራክ ያደርግባቸዋል። ሲደርቅ ስንጥቅ ይልባቸዋል እና ስንጥቅ ሲል ድጋሚ ፈጭቶ ላለመስራት ምን ያደርጋሉ? እቺ የተሰነጠቀችዋን ሰም ይቀቧታል። ሰም ይቀቧትና የሚያምር ዲኮሬት ያደርጋሉ፣ ይቀቡታል፣ ያሰማምሩትና ለገበያ ያቀርቡታል። እና ስታዩት ትወዱታላችሁ፣ ፒክ ታደርጋላችሁ። ከዛ ሄዳችሁ ሌትሳይ ጎመን ልትሰሩበት ከሆነ እሳት ላይ ቁጭ ስታደርጉት ጎመኑ ከመብሰሉ ቀድሞ ሰሙ ይቀልጣል። ሐዋርያው ጳውሎስ አንድ ቦታ ላይ የበጎ ሕሊና ይኑርህ የሚለውን ከዚህ ጋር አስተያይቶ ያስቀምጣል። ይሄ የሆነ እሳት ላይ ሲጣድ ክራክ የማያረግ ማንነት ማለት ነው። ኃጢአት እንደ ኃጢአትነቱ ዲል ካልተደረገ ኢንደ ሚን ታይም ክራክ ያደርጋል። የሰው ልጅ ክራክ ያደርጋል። ገንዘብ ስጠው ክራክ ያደርጋል። ዝና ስጠው ክራክ ያደርጋል። ገንዘቡን ውሰድበት ክራክ ያደርጋል። ዝናውን አንሳበት ክራክ ያደርጋል፣ ይሰነጠቃል። በኃጢአት ውስጥ ያልተቀባ ማንነት ያለው በእሳት ውስጥ ያልፋል። እንደዚህ የተቀባ ማንነት ያላቸው ሰዎች የሆነ እሳት ላይ ጣዷቸው ስንጥቃቸው ይወጣል። አይቆዩ ላጥ ነው የሚለው። ይህ እዚህ ክፍል ላይ የቀረበው የሰንበት ጥሪ ግን ከተቀበልነው የሰውነት ድነት በኪሳችን ካለው ገንዘብ በዙሪያችን ካሉ ሰዎች ከፍ ብሎ ወደ ቅድስና የተደረገ ጥሪ ነው። ሕይወቱ ወደ አንድ ከፍ ወዳለ ወደ እግዚአብሔር ከፍታ፣ እግዚአብሔር ወደሚጠራው ከፍታ ደግሞ በዚሁ መጽሐፍ ምዕራፍ 17 ላይ እንደተባለ ደግሞ የዘላለም ሕይወት ይቺ ናት። የቷ ናት? የላከውን ልጅህን ማመን፣ ወንጌሉን መቀበል ድነት ይሄ ነው ይላል። ስለዚህ የኃጢአት ለዘላለም መሞት የጻድቅ የዘላለም እድል ፈንታው ነው። ድነቱ መንገድ ነው፣ የድነቱ መንገድ ነው። ስለዚህ ሰዎች ለሰውነታቸው ድነት ብቻ አይደለም መስራት ያለባቸው፣ ለሰውነት ድነታቸው መስራት ይኖርባቸዋል። ግን እስከ ሞት ድረስ ነው የሚሰሩት። እሱንም ራሳቸውን ማቆም አይችሉም። ከወሰደ ይወስዳቸዋል። ነገር ግን በስጋ ከመወሰዳቸው ባሻገር ስላለው ሕይወት ግን ዋስትና የሚሆናቸው የዘላለም ድነቱ ነው። በቃ ሄድን እኮ። አንዳንድ ጊዜ ለአንድ ህመም የምትወስዱት በሽታ ሳይድ ኢፌክት አለው ብዥ ያደርጋል ብለዋቸው ያውቃል? እሱን እኮ ድንዛዜ መመለስ አትችሉ። ሞት ሌላ ነገር። አንድ ጊዜ ጉሮሮዬን ክራክ አርጎት ረጅም ሳምንት አስተምሬ የሆነ ፒል ሰጡኝ። ይሄንን ዋጥ እንትን እንዳይሆን ኢንፌክትድ እንዳትሆን ይረዳሃል። እሺ አልኩኝ፣ ዋጥኩኝ። እኔ ሳይድ ኢፌክቱን መቻ ነበብኩል እንትኑ ላይ ቦክስ ውስጥ ያለው ወረቀት ውስጥ መቻ ነበብኩል። ቢሮ ሄጄ ፋይናንሷ እያናገረች ይውልልሃለሁ
ከዛ ግባና ተኛ። እኔ ተኝቼ ነው ያደርኩት። ግድ የለም ሂድና ተኛ። እኔ ነኝ የማውቀው በደንብ ጥንቅቅ ብዬ ተኝቼ ነው የመጣሁት፣ ምንም እንቅልፍ እየረበሸኛል። እና ታዲያ እንደዚህ ይሄድክ እኮ ነው ትለኛል። ይሆን አለ አይ ቲንክ ማኪያቶ መሰለኝ ይላል። ምንም ለካስ ጠዋት የዋጥኩት መድኃኒት ወርዶ ይዞኝ ዥው ያደርገኛል። እሷን እንኳን መዳፋት ያልመለስኩ ሰውዬ ሞቴን ስቀለብስ ገምተኛ። የማይታሰብ እኮ የማይታሰብ ነው። የዘላለም ድነት የዘላለም እረፍት ያለው ያዳነኝ ያ ሰው ያልነው ላይ ፈጽሞ መደገፍ ላይ ነው ያለው። ፈጽሞ መታመን ላይ ነው ያለው። እሱ የሚያቀርበው የጽድቅ ጥሪን ደግሞ በሙሉ ልብ መቀበል ላይ ነው ያለው። እግዚአብሔር በስራ ላይ ነው የሚል ነው ሌላው። ሁለተኛው የዘላለም ድነት ዋስትናችንን፣ የዘላለም ሰንበታችንን፣ የዘላለም እረፍታችንን በኢየሱስ ላይ አሳርፎ ይሄንን ህይወት መለማመድ የግዴታ ያስፈልጋል። አንድ ጸሐፊ በመጽሐፉ ያስቀመጠውን ምሳሌ እንደ ምሳሌ ልጠቀምና ወደ ጥያቄ ቀይሬው እናንተ ልጠይቃችሁ። ቀጥታ የማትመልሱት ጥያቄ። መኪና ውስጥ ወክ እያደረገ የሚሄድ ሰው አለ እዚህ መካከል? መኪና ውስጥ ወክ የሚያደርግ ሰው አለ? ወደ ደንበል እየሄድን ተነስቶ መኪና ውስጥ ወክ የሚያደርግ ሰው አለ? ላይክ መሬት ላይ ወክ እንደሚያደርገው የሚያደርግ ሰው አለ? ሚኖር አይመስለኝም። ለምን? የመኪና ስራው እኛን ተቀምጠን መውሰድ ነው። በነገራችን ላይ መኪና ውስጥ መራመድ አይደለም የኛ ስራ። አሁን የሰንበት ረፍት አንተ አርፈህ እኮ ነው የሚወስድህ። ለምንድን ነው የምትራመደው? እዛ ውስጥ ነው። አንዳንድ ሰዎች የራሳቸውን ሰንበት ፍለጋ ላይ ናቸው። በቃ ድነዋል እኮ በጌታ አርፈዋል። እስቲል ይሄ እረፍት እስከ አጥንታቸው ዘልቆ ስላልገባቸው እስቲል እረፍታቸውን እየፈለጉ ነው። ባስ ውስጥ ቁጭ ብለው ሰፈር ያገኙት ሰው ነው የሚመስለው። ተቀማጩን ሰላም እያሉ ነው የሚራመዱት ወደፊት። እረፉን የተባለው። ሁለተኛ ዩኒቨርሲቲ ስንሄድ በደንብ የማስታውሰው እኔ ለምን እንደሆነ አላውቅም፣ ቦርሳቸውን ይውደዱት በብዛት ያው አፈር እንዳይነካ ምናምን እንደሆነ ግልጽ ነው። ባስ ውስጥ ገብተን ቁጭ ብለን ያኔ ሰላም ባስ ነበር በጣም ፌመሱ። ገብተን እዚህ ድረስ የሚደርስ ቦርሳቸውን ይሸከሙታል 300 ምናምን ኪሎ ሜትር። ሲወርዱ እግራቸው ደንዝዞ ነው የሚወርዱት። ይሄ ነገር መኪናው እኔንም ሸክሜንም አልነበር እንዴ መሸከም የነበረበት? መኪናው እኔ ደግሞ ሸክሜን አስባችሁታል? እንደዛ እኮ አልነበረም መሆን የነበረበት። መኪናው እኔንም ሸክሜንም ነበር መሸከም የነበረበት እኮ። እኔ ግን ግድ የለም እኔን ከተሸከምከኝ በቂ ነው፣ ሸክሜን እሸከማለሁ አይነት ነው አካሄዳችን ማለት። በክርስትና ብዙ ሰው እንደዚህ ያለ የሚጓዝበት አንዱ ምክንያት በክርስቶስ ኢየሱስ አርፍ ያለው ይልና ሸክሙን ግን አይሰጥም፣ ይዞ ነው የሚቀመጠው። አትሊስት አንተ እንደው ከተሸከምከኝ በቂ ነው፣ ችግሬን ሊሸከም አይነት ነገር። የተጠራ ነው ግን የሰንበት ረፍታችን የተቀበልነውን የሰውነት ድነት ተቀብለን ሌላ ሸክም እንኳን ቢኖርብን ልንሰጠው። ለምን? እናንተ ደካሞች አለ እኮ። ይህንን እኮ የመጀመሪያ ዘመን ክርስቲያኖች በደንብ ነው የሚገባቸው ይሄ አባባል። ለምን? በዙሪያቸው ያሉ ጣዖታት እኮ ሸክማችሁን አምጡ ልሸከምላችሁ ቀርቶ ኑ ተሸከሙኝ እኮ ነው የሚሉት። ከቦታ ቦታ ተሸክመው ነው የሚያደርሷቸው እነዛን አማልክት። የኛ ጌታ ግን አምጡ ልሸከምላችሁ ላሳርፋችሁ አለ። አብዛኛው ሰው ደግሞ ምን አለ? የለም ጴንጤ ከተባልም በቂ ነው፣ የለም በጌታ ከሆንም በቂ ነው፣ ራሳችንን እንሸከማለን አለ። የአብዛኛው አማኝ ወገቡ ጎበጠ በዚህ ምክንያት። ከዛስ ምን ያመጣል አትሉም? ይሄ ከጊዜው የተነሳ ስንት ቦታ ይደርሳል የተባለ ክርስቲያን እስቲል ከመጀመሪያ ትምህርት ጋር ነው ጉዳዩ እስቲል። ለምን? ሸክሙን አራግፎ ሩጫውን አልሮጠም። ከጊዜው የተነሳ ብዙ ቦታ መሄድ ሲገባው እስቲል የመጀመሪያ ትምህርት ላይ ነው ያለው። እስቲል መጀመሪያ ላይ ነው ያለው። ለምን?
ከሸክሙ ጋር ገና ዲል አላረገም፣ አልሰጠም። ስለዚህ ቆም ብለን እናስብ። በዳንበት ድነት፣ ባረፍንበት ረፍት፣ በሰንበታችን በክርስቶስ ኢየሱስ ሙሉ በሙሉ አርፈናል ወይ? መስጠት እናውቅበታለን ወይ? ማረፍ እንችላለን ወይ? ግድ የለም እኩል እያሰብን ነው ይህንን ነገር ምንፈታው ነው ከእግዚአብሔር ጋር የምንለው ወይንስ ይኸው ሰጥቻለሁ ነው የምንለው? የሰንበት ረፍታችንን እየተለማመድን ነው ወይ? አሁን በክርስትና እድሜ ስንቆጥር አንድ ማስተዋል ያለብን ነገር፣ በነገራችን ላይ እድሜ ቆጥረናል ማለት ስፔሻላይዝድ አድርገናል ማለት አይደለም። ባደግን ቁጥር ምንድን ነው የምንለው? አሁን የምንደማምራቸው ነገሮች ይበዛሉ። ይሄን እንትን ባረገው እንትን ባረገው ምናምን እንላለን። ከዛ በክርስትና መብሰል በእግዚአብሔር ላይ መደገፍ አይደለም የሚመስለን፣ በደንብ ማሰብ ነው የሚመስለን። ስለዚህ በደንብ ማቹር ባረግን ቁጥር ነገሮችን በራሳችን ወደ መስራት ምናድግ ነው የሚመስለን። ማቹር በሆነ ቁጥር ግን አንድ ክርስቲያን የበለጠ እግዚአብሔር ላይ የሚደገፍበትን ዕውቀቱን ነው የሚጨምረው። ራሱ ላይ መደገፍን አይደለም የሚያበዛው። አስባችሁታል? በግ የቱንም ያህል እኮ ቢወፍር በቃ እረኛ ነው የሚጠብቀው፣ እረኛ ነው የሚጠብቀው። አንድ በቅርብ እኛ አጥቢያ የማለዳ ጥሞና ጊዜ ተብሎ ሙሉ የማለዳዎቹ እንደዛ ተደርገዋል እና የእሁድ ጠዋቶቹ በአንዱ ክፍል አንድ ፓስተራችን ያካፈለውን ምሳሌ ልንገራችሁ፣ ከዚሁ ከበግ ምሳሌ ጋር የሚገናኝ። ስንቶቻችሁ እንደምታውቁ እርግጠኛ አይደለሁም፣ ግን በግ ተገልብጦ በጀርባው ከተንጋለለ እንደማይነሳ ታውቃላችሁ? መነሳት አይችልም። በግ ወደ ኋላ እንዲህ አራት እግሩ ወደ ሰማይ ከጠቆመና በጀርባው ከተንጋለለ መነሳት አይችልም። በነገራችን ላይ እረኛ ካልደረሰለት ይሄ የደም ዝውውሩ ስለሚያቆም ብትገለብጡት ራሱ መሄድ አይችልም፣ ውብል ያደርጋል። ሰዓታት ደግሞ ካሳለፈ ይሞታል። በነገራችን ላይ በግ ራሱ መገልበጥ አይችልም ወደ መጀመሪያው። ጎበዝ እግዚአብሔር እኮ ነው መጥቶ እንደዚህ ገልበጥ እያደረገን ህይወት ይቀጥል እንዴ? ምንም ጥያቄ የለውም። እግዚአብሔር መጥቶ እንዲህ ገልበጥ እያደረገን እኮ ነው የቀጠል ነው እንጂ ደማችን ቀዝቅዞ ሟች ነበርን በብዙ ጉዳይ በሚታወቀንም በማይታወቀንም፣ ባስተዋልነውም ባላስተዋልነውም፣ ባየነውም ባላየነውም ግልብጥ ብለን እንደዚህ ባልንበት ነው መጥቶ እንዲገልበጥ ያደረገን ህይወት የቀጠል ነው በዛ። ከዚህ እኛ ሙሉ በሙሉ በእግዚአብሔር ላይ ዲፔንደንት መሆናችን፣ ጥገኛ መሆናችን፣ እስከምንተነፍሰው አየር ድረስ ጥገኛ መሆናችን መታወቅ አለበት። አሁን በደንብ መመለስ አለብን። አንዳንድ ነገር ወደ ኮንሽስነሳችንን በደንብ ሪፍሬሽ ማድረግ አለብን። ትን ብሎት የሚያቅሰው እንዲህ በጸጥና በእህ መካከል የሆነ ጸጥ እሷ ጋር ማለት ሰንብት ብሎ እንጂ ተሰብስበን ነበር። ይሄኔ የሙት ዓመታችን ምናምን እየተከበረ ነበር። ልጆቻችን ትንሽ ሲላቸው ቀድሞኛ ሲጥ የምንለው በዛ ምክንያት አና ነገር ከቁጥጥር ውጭ ስለሆነ የምንተነፍሰው አየር እኮ ከዛ የተነሳ ነው። መኪና እኮ መስኮት አጠገብ ቁጭ ብለን ትንሽ መለስ ታደርገዋለህ መስኮቱን የምንለው እኮ በመደበኛ ኗሯችን እኮ ለጆሮ እንኳን የሚመጥን እኮ ንፋስ እግዚአብሔር ስለሚልክልን ያንን ንፋስ ቢሆን በየቀኑ የምናገኘው እኮ ተደናቁረን ስንል ነበር የምንኖረው። በእነዚህ ሁሉ ውስጥ ግሬትፉል መሆን አለብን። ለምን? ከትንሿ ኢግኖር ከምናረጋት መተንፈስ እስከ ትልቁ ስኬታችን ድረስ እግዚአብሔር ነው ያለው። ግሬትፉል መሆን አለብን እግዚአብሔር ስለሆነ እንጂ ሌላው በእንትን ነው፣ በኢቫሉዌሽን ነው። ስራ ቦታ በኢቫሉዌሽን ነው የምንቀጥለው። የሆነ ቢዝነስ በሰክሰስ ነው የሚቀጥለው። ዴሊቨር ባረግንበት ኳሊቲ ነው የሚቀጥለው። ሁሉ ነገር በኢቫሉዌሽን ነው የሚቀጥለው። እግዚአብሔር ብቻ ነው ሰንብቱ በማለቱ ደስ ያለው፣ ኑሩ በማለቱ ደስ ያለው። ስለዚህ የሰንበት ረፍታችንን በእግዚአብሔር ላይ ያለንን ፍጹም መተማመን በክርስቶስ ኢየሱስ ስራ ገልጠን አሳይተን ስለ እውነት ማረፍ አለብን።
ይሄ ጊዜ የሚያሳርፍ ጊዜ አይደለም። ታውቃላችሁ፣ የሚያሳርፍ ጊዜ አይደለም። በጣም እሳት የሆነበት ጊዜ ነው። ሁሉ ነገር እሳት። ሰው ገለል ብሎ ማሰብ ፈርቷል ሁሉ። ለምን? ዓለም ሁሉ ጥላውን ብትሄድ መስሎታል። ዓለም ሁሉ ጥሎት የሚሄድ መስሎታል። ስለዚህ ቆም ብሎ የለም እግዚአብሔር ዓላማው ሌላ ነው ብሎ ማሰብ ይፈራል። ሩጥ፣ ስራ፣ ሩጥ ከተባለ ሁሉም ይሮጣል። አንዳንዱ ቁጭ ማለት አለበት፣ አንዳንዱ ትላንቱን ማሰብ አለበት። ዘማሪው እንዳለ የምድረ በዳው ትውልድ በወጉ አያውቅም ጦርነት፣ መሬትን አልረገጠም በእግሩ፣ አታሎት ሩጫው ግርግሩ ይላል ዘማሪው። ከግብፅ ወጣ፣ አየር ላይ ነው የተንሳፈፈው። ምንም ያውቀው ታሪክ የለም። በቃ ብን አለ። ግርግሩ አታለለ። ስለዚህ እንደዚህ ይላል በአዝማቹ፣ በጥሞና ጊዜ ጫጫታ፣ በዝምታ ጊዜ እልልታ እንዳይሆን ጌታ ሆይ ማስተዋል ስጠን ይላል ዘማሪው። ማስተዋልን ስጠን ጊዜ እንዳያመልጠን ይላል። ስለዚህ ጊዜያችንን ማወቅ፣ መረጋጋት፣ እነዚህ በጣም ወሳኝ ነገሮች ናቸው። ይህንን ብዬ ጨርሳለሁ። የሰንበት ረፍታችን ኢየሱስ ክርስቶስ ነው ስንል አዋጅ እያወጅን አይደለም። እያንዳንዱ የህይወት ጉዳዮቻችን ሁሉ ውስጥ ይሄ ረፍቱ ይገባል፣ ይሄ ሰላሙ ይገባል። አይነኬ የህይወት ክፍል የለንም። ሁሉ ጋር ይዳረሳል፣ ሁሉ ጋር ይመጣል። መውጣት መግባታችን በእርሱ ረፍት ውስጥ ነው። መሰማራታችን በእሱ ረፍት ውስጥ ነው። ለምን? ከዘፍጥረት ጀምሮ እኛ የተፈጠርነው ለእረፍት ነው። ዘፍጥረት 3 ላይ እንኳን በኃጢአት ከተረበሸ በኋላ የሰው ልጅ ከእግዚአብሔር ጋር ያለው ግንኙነት፣ እዚህ ደግሞ አዲስ ኪዳን ላይ መጽሐፍ ይመጣና እንደዚህ ይላል፣ ወደ እረፍቴ ኑ ግቡ ትላለህ ይላል። ኑ ግቡ ትላለህ ይላል። በእረፍት ተጀምሮ በእረፍት ጥሪ የሚጠናቀቅ ህይወት ነው ያለ። እንድናርፍ ነው የተጠራ ነው። እንድንቅበዘበዝ አይደለም የተጠራ ነው። አሁን እኮ መቅበዝበዝ የሚለው እኮ ጌታን ባለማግኘት ከከተማ ከተማ መሯሯጥ የሚመስለው ሰው አለ። መቅበዝበዝ ሲባል እኔ እኮ መቅበዝበዝ ራሱ ለወጣቶች ለምሳሌ ስነግራቸው መቅበዝበዝ የሚባለው የማይመለከተንን የሶሻል ሚዲያ ኢሹ እስከ ሌሊቱ 8-9 ሰዓት አይቶ ጠዋት እየተጨናበሱ ወደ ቢሮ መሄድ እኮ ይሄ መቅበዝበዝ ነው። የሃይማኖት ስደት ምናምን ነው የሚመስለን እኛ መቅበዝበዝ። እዚህ ከተማ አትኖሩም፣ እዚህ ሰፈር አትኖሩም። ቤዚካሊ እኛ ራሱ እኮ ራሳችንን እያቅበዘበዝን፣ ማረፍ የለም፣ እግዚአብሔርን መፈለግ የለም። እንዳልኳቸው በዚሁ ምሳሌ መሰረት ጠዋት ስትነሱ እዚህ ስር የሚቆጠቁጣችሁ ከሆነ፣ እዚህ አካባቢ ራስ ምታት የሚያማችሁ ከሆነ ጠዋት ተነስቶ ደግነቱ ለጴንጤ የተለያየ ቮካብለሪ ስላለው፣ በነገራችን ላይ ክፉ ማለዳይን ሊቀማ እኮ ተነስቶ ነው ምናምን ይላል አይደለም እኮ። ማታ ስትተኛ ማለዳህን እኮ አስበልተህ ነው። ከክፉ ጋር እኮ አይገናኝም። ከክፉ ጋር እኮ የሚገናኝ ነገር የለውም። ይሄ ነገር ጨረር ነው። ስለዚህ አይኑ ሲቀበል ካደረ ጠዋት ቢቆጠቁጠው አይደለም ቢከደን አይገርምም እኮ። እዚህ ጋር በተለይ በቃ እንዲህ ሊያስረኝ ይወጣ ማንም ይወጣ የለም፣ ማንም ይወጣ የለም አለ እኮ። ብዙ እኮ የሰይጣን ስልት አለ እኮ። መጀመሪያውኑ ሲያቀብል ራሱ እኮ ስራውን ሰርቷል ኖ ማለት የኛ ድርሻ ነው። ከዚህ መቅበዝበዝ የሚባለው ይሄ እንደው ከቦታ ቦታ መንከራተት የሚያረጉትን ማጣት አይደለም። እንደ ዘነጠ የሚቅበዘበዝ ሰው አለ። እንደ ዘነጠ ለምሳሌ መቅበዝበዝ አንዱ መለኪያ ዘንድሮ ማን ነው? ዲሴምበር አይደል? አምና ዲሴምበር የነበረበት መንፈሳዊ ደረጃ ላይ ነው ያለው አንድ ሰው። ከዚህ ውጭ እኮ መቅበዝበዝ የለም። አመቱን ተቅበዝብዞ ምንም አልጨመረም። መቅበዝበዝ የሚባለው ይሄ ነው። አንድ አመት ሙሉ በፊቱ 12 ወር ከዲሴምበር እስከ ዲሴምበር ተሰጥቶት እዛው መንፈሳዊ ሁኔታ ላይ ነው ያለው። የለም ዝም ብሏል። ፕሮባብሊ ወደ ታች ነው የሚወርደው። ይሄው መቅበዝበዝ ይባላል በሌላ የመንፈሳዊ ቋንቋ። ለምን? በዚህ አንድ አመት ውስጥ ካልተቅበዘበዘ በስተቀር የተሻለውን ምርጫ መርጦ ቢሆን ኖሮ ከላስት ዲሴምበር የኛው ዲሴምበር የተሻለ ነው የሚሆነው፣ አትሊስት በመንፈሳዊ ህይወቱ። ለምን? መንፈሳዊ ህይወቱ ሌሎቹን ነገሮችን የሚይዝበትን አቅም ስለሚወስንለት ማለት ነው።
ስለሚወስንለት። እንደዚህ ብላችሁ አታውቁም? ብዙ የተለወጠ ነገር የለም ግን ለምን እንደሆነ አላውቅም ልቤ ሙሉ ነው ምናምን ብላችሁ አታውቁም? አዎ እሱ እኮ ነው ታዲያ፣ እሱ እኮ ነው። የነገሮች መውረድ እኮ ይዞኝ አልወረደም፣ ለተሻለ ነገር ተዘጋጅቻለሁ እያለን። በዚህ መቅበዝበዝን እንደው ለየት ባለ የክርስቲያን ስደት እንዳታስቡት፣ መገፋት እንዳታስቡት። ሰው ያለ ምንም ፍሬያማነት ሊቅበዘበዝ የሚችልባቸው ብዙ መንገዶች አሉ። የእግዚአብሔር ቃል የሚያቀርበው ጥሪ ይሄ ነው። በሰንበት ረፍት ያረፋችሁ እናንተ ኑ ብዙ ፍሬ ወደምታፈሩበት ወደ እግዚአብሔር መንገድ ግቡ ነው የዚህ ጥሪ። እያንዳንዱ የሕይወታችን ክፍል ውስጥ የሚገባ ጥሪ ነው ይሄ ጥሪ። እያንዳንዱ የሕይወታችን ክፍል ውስጥ ተጽዕኖ የሚያመጣ የሚያሳርፈን እረፍት ነው ይሄ የሰንበት እረፍት። ኢየሱስ ክርስቶስ የሰንበት እረፍታችን ነው። እንጸልያለን።